አንዳንዴ ብዙ ነገሮችን ድሮፕ እያደረግን ማለፍ አለብን። አንዳንዴ ሰርክላችንን የማይበጀን ከሆነ ሰርክላችንን ጥለን ማለፍ አለብን። ሁሉንም ይዤ ልሂድ ስንል ወደፊት መሮጥ አንችልም። ሯጮች አይታችኋል በምን እንደሚሮጡ? በፓንትና በትንሽ ጡት መያዣ። ምን ነው እንዲለብሳ ምናምን ማንም ብሎ አያውቅም ነው ወይስ ጋቢ፣ ስልክ፣ ብርድ ልብስ መንገድ ላይ ድንገት ውሃ ቢጠማቸው ጀሪካን ምናምን ይዘው ነው እንደሚሮጡት። ስለዚህ አንዳንዴ ሁሉንም ነገር ለመያዝ ወደ ኋላ ስንሮጥ ወደፊት ያለው ነገር ያመልጠናል። ብዙዎች ወደ ኋላ ለማስተካከል ሲታገሉ ነው ወደፊት መሄድ ያቃታቸው። ስለዚህ አንዳንዴ መጣል ያለብንን መጣል አለብን። እሺ ዛሬ እንግዲህ በሀና ቪዲዮ ነው የመጣ ነው። ብዙ ምለው ነገር የለኝም። ሀና ያለችው ነገር በቂ ነው። ግን ጀስት አጽንኦት ለመስጠትና እንደ ሪማይንደር አይነት ነገር እንድትሆናችሁ ነው ለመናገር የምፈልገው። እዚህ ላይ ምንድነው ማለት የምፈልገው፣ ያው ጠቅለል ተብሎ ሲነገር እሱ ያለችው ነገር መተው በሚለው ይደመደማል። እኔ ደግሞ ትንሽ ጨመር ሊያደርግና መተው መሄድን ያስመጣል፣ መቀነስ መጨመርን ያስከትላል። አንዳንድ ጊዜ ደግሞ ቆም ብሎ ማሰብ ደግሞ ቀደም ብለን እንድናስብ ያደርገናል። ማለት ቆም ብለን ማሰባችን ማለት የወደፊታችንን ቆም ብለን ማሰባችን ቀደም ብለን እንድንዘጋጅ ይረዳናል ማለት ነው። ስለዚህ ምን ላችሁ ፈልጌ ነው፣ ጀስት እቺን ነገር በምሳሌ ለመስጠት ያክል አንድ ገበሬ ዘርን ይዘራና ያ የዘራው ዘር ደግሞ ውሃ ያጠጣዋል፣ በቂ አፈር፣ ቆንጆ አፈር ይመርጥለታል። ከዛ ማዳበሪያ ያደርግለታል፣ ፀሐይ እንዲያገኝ ያደርገዋል። ውሃ መጠጣቱን አለመድረቁን፣ ስሩ በደንብ ሩትድ መሆኑን ቼክ ያደርጋል። ይህን ሁሉ እንክብካቤዎች የሚያደርግለት ለምንድን ነው? ያ ነገር አድጎ ከዛ ደግሞ ብዙ ፍሬ እንዲሰጠው። ከዛ ይህን ሁሉ ነገር አድርጎ ግን አንዳንዴ ፍሬ ላይ ያፈራ ይችላል። የምታውቁ ከሆነ እንደዚህ አይነት ልምድ ያላችሁ ሰዎችም ወይም ደግሞ ሰምታችሁ የምታውቁ ሰዎች ካላችሁ እንደዚህ ሲሆንበት ቀጥሎ የሚያደርገው ነገር የሚቆርጣቸው ቦታዎች አሉ ከዛ ተክል ላይ ማለት ነው። እና እነዛ ነገሮች ሲቆረጡ ፍሬ እንዲያፈራ ይሆናል። ምክንያቱም ይሄ ተክል ምንም የጎደለው ነገር የለም። ውሃ ይጠጣል፣ ማዳበሪያ ይሰጠዋል፣ ጥሩ መሬት ላይ ነው ያለው፣ ፀሐይ ያገኛል። ይሄ ሁሉ እያለ ግን ፍሬ አያፈራም። አንዳንድ ጊዜ ህይወታችሁ እንደዚህ ሆኖባችሁ አያውቅም? ብዙ ነገር ትጠራላችሁ፣ ትማራላችሁ፣ ትሰራላችሁ፣ ትለፋላችሁ። በቃ ቤተሰቦቻችሁ በእናንተ ይለፋሉ ምናምን፣ ግን እልፍ አትሉ። ለምንድን ነው? መቀነስ ያለባችሁ አንዳንድ ነገሮች አሉ እንድንጨምር የሚያደርጉን፣ መተው ያለባቸው ነገሮች አሉ እንድንቀጥል የሚያደርጉን፣ ቁም ብለን ማሰብ ያለብን ነገሮች አሉ ወደፊት እንድንሄድ የሚያስደርጉን ነገሮች ማለት ነው። ስለዚህ ዛሬ የምመክራችሁ ጀስት እንደ ሪማይንደርም በቃ እንደ ትልቅ ምክርም እንድትወስዱት የምፈልገው ነገር ሁሌ በመያዝ አኩሚሌት በማድረግ ብቻ አይደለም ሰክሰስ ያለው፣ አኩሚሌት በማድረግ ብቻ አይደለም ፍሬ ማፍራት ያለው። አንዳንድ ጊዜ መተው፣ መቁረጥ፣ ማስወገድ ያለብን ነገሮችን ማስወገድ፣ መቁረጥ መማር አለብን ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? አላስፈላጊ ግንኙነቶችን፣ ህይወቶቻችን ቆም ብለን ማየት፣ ኦብዘርቭ ማድረግ፣ ማሰብ፣ በቃ ህልማችን የቱ ጋ ነው፣ እኛ የቱ ጋ ነን ያለ ነው የሚለውን ነገር በደንብ ኮንሲደር ማድረግ ያስፈልገናል። እና ይህን ካልኳችሁ ይበቃኛል። ጀስት ሪማይንደስ በቃ ይህንን ነገር እንዳስረሱት። መተው መቀጠልን ያመጣል። ቆም ብሎ ማሰብ ቀደም ብለን እንድንሄድ ያደርገናል። ስለዚህ ይህንን ነገር መርሳት የለብንም። አይሆፕ ይህንን ቪዲዮ ትወዱታላችሁ ብዬ አስባለሁ። በሚቀጥለው ቪዲዮ እስከምንገናኝ እንግዲህ እዚህ ቪዲዮ ላይ ሀሳብ አስተያየቶቻችሁን ጻፉልኝ።